የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ አምኖ ነው የሞቱት፣ ተጠምቀው ነው የሞቱት። የቤተክርስቲያን አገልጋዮች ነበሩ ክርስቲያኖቹ። ስለዚህ በስጋ ቢሞቱ በነፍስ አይሞቱ። አንድ ጊዜ ቢሞቱ ሁለተኛ አይሞቱ። በስጋ ቢሞቱ ቢቀበሩ ቢፈርሱ ቢበሰብሱ ሞተው ተቀብረው ፈርሰው በስብሰው አይቀሩም። ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። የሁላችንን ትንሣኤ የክብር ያድርግልን። በሞታቸው እንኳን ታሪክ ሰርተው ነው ያለፉት። በሕይወተ ሥጋ ያላችሁ ቤተሰቦች ይህንን ማድረጋችሁ ደስ የሚያሰኝ ነገር ነው። ሌላ አንድ ነገር እጠቆማችኋለሁ። እንዲሁ ማለፍ የለብንም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። 157ቱም ተሳፋሪዎች ብዙ አቅደው ነበር። ልዩ ልዩ ቋንቋ ይናገራሉ። የቆዳ ቀለማቸው ይለያያል፣ ባህላቸው ይለያያል፣ ሃይማኖታቸው ይለያያል፣ ጾታቸው ይለያያል። ግን የአዳም ዘሮች ናቸው፣ ሰዎች ናቸው። በምድር ሁሉ ላይ እንድንኖር የሰውን ወገኖች ሁሉ ከአንድ ከአዳም ፈጠረ። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። አዳም እንኳን ከጎኑ ሔዋንን አውጥቷል። ሔዋን ከአዳም ጎን የወጣችው። ስለዚህ ባካችሁ ኢትዮጵያውያን በቋንቋ በጎጥ ምክንያት አንለያይ፣ አንጣላ፣ አንባላ፣ አንነካከስ። በሰውነት አንድ ነን፣ በኢትዮጵያዊነት አንድ ነን። እነኚህ ከ35 አገር የመጡ ዜጎች እንኳን ያው በአንድ መቃ በተለይ የኢትዮጵያ ኦርቶዶክሳዊት ተዋሂዶ ልጆች ደግሞ በአንድ መስቀል ዳንን ነን። ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ነው ዳግም በጥምቀት የተወረልን ነው። በአንድ ሜሮን የከበር ነው። ከአንዱ ብስት ነው ከቅዱስ ሥጋው የበላ ነው። ከአንዱ ጽዋ ነው ከክቡር ደሙ የጠጣ ነው። አንዲት ርስት ገነት መንግሥተ ሰማያትን ነው ተስፋ ምናደርገው። የአንዲት ቤተክርስቲያን ልጆች ነን። ስለዚህ አንጣላ፣ አንባላ፣ አንለያይ። እንደዚህ ወተን ነው ምንቀረው። በእውነት እንኳን ለጸብ የሚሆን በቂ ጊዜ፣ ለፍቅር የሚሆን በቂ ጊዜ የለንም። እግዚአብሔር አምላካችን በፍቅር እንድንኖር ይርዳን። አሁን እነሱን ሁለተኛ ጊዜያችን አጭር ነው፣ ዋስትና የለም። ስለዚህ ሁሉ ጊዜ ተዘጋጅቶ መኖር ድልዋን ይክሙ ሀሉ ይላል። ተዘጋጅታችሁ